بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين إن شاء الله تعالى خذ عقيدتك من الكتاب والسنة الصحيحة يتسنيون كتاب كفل صوستني هنا المالتنا بزاري ولتمنايو ያቆምነው አንዋኡ ተውሂድ ወፈዋኢዱሁ የሚለው ላይ ነው። የተውሂድ ክፍሎችና ጥቅሞቻቸው የሚለው ላይ ነው ማለት ነው። ይሄ አርዕስት ተውሂድ ያሉት ክፍሎች አሉ በሶስት እንደሚከፈል ማለት ነው። ወፈዋኢዱሁ ጥቅሞቹ የተውሂድ ጥቅሞቹ ምንድናቸው የሚለውን የምናይበት ይሆናል ማለት ነው። ስድስተኛው ጥያቄ لماذا أرسل الله الرسل الله سبحانه وتعالى መልእክተኞችን ለምንድነው የላካቸው? እንግዲህ ሼህ መሐመድ ጀሚል ዘይኑ ረሂመሁላህ እንደዚህ ያደረጉ ነው እንግዲህ በአንድ አርዕስት ስር ሊመጡ የሚችሉ ጥያቄና መልሶችን ከቁርአንና ከሐዲስ ያደረጉ መልስ የሚሰጡት ማለት ነው። አላህ ሱብሓነሁ ወተዓላ መልእክተኞችን የላከበትን ዓላማ መልስ ብለው ሲናገሩ ምን ይላሉ? አርሰለሁም አላህ ሱብሓነሁ ወተዓላ ልኳቸዋል። በምን ጉዳይ ላይ? للدعوة إلى عبادته ودرس أملكه للتأرو زند ودرس أملكه تري إنديا درجون الله سبحانه وتعالى يلاكاتشو ملك تانيو جمالتنا قدي كلهم ملك تانيا لياندان هزب تلقوال هزبو تشونم دمو من اندالب الله سبحانه وتعالى فكاد متعبت على قن وانا ملك تانيوش ياتنطنوبتنا يالتليايوبت اتفاق يادرغوبت ملك تمني بالال هي التوحيد الله سبحانه وتعالى أملكه بتقلال ميجبّه ولسه بتشانو بس لا يدمو ما نملي جرّبت أي جبّم بمالتنا ومالتنا ونفي الشرك عنه كسودمو كالله سبحانه وتعالى لي شركن ودم وجز طري إن يرجون الله سبحانه وتعالى يلا كاتشو مالتنا بس لا ما منم إن دا يجرّ إن يستنككو أدرجون يلا كاتشو قال تعالى كف يالو يلاقو الله سبحانه وتعالى يملكتنيوچن ጥሪ አስመልክቶ እንዲህ ይለናል ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت برقت لكنال ولقد بعثنا في كل أمة رسولا بيان داندو حزب محل برقت ملكتنيا لكنال يا ملكتنيا من ميل ملكتنا يزو يمتاو أن يعبدوا الله اللهم ببتشينت أملكوت واجتنبوا الطاغوت ጣዖታት የተባሉን በጠቅላላ ራቁ ያለ ሲሆን ይሄ ነው እንግዲህ የመልእክተኞች በጠቅላላ ጥሪ ማለት ነው። አለ ኢባደቱ ሊላህ አምልኮም በጠቅላላ ለአላህ ማድረግ ከሱ ደግሞ በአላህ ሱብሓነሁ ወተዓላ ላይ ማጋራትን በጠቅላላ ማስጠንቀቅ ማለት ነው። ሼህ ጀሚል ዘይኑ ረሂመሁላህ ቀጠሉና ምን አሉ? አጣጉት ጣዖት የተባለው አሉ ሸይጣን ነው አሉ። አዳዒ ተጣሪ የሆነ ነው ኢላ ኢባደቲ ገይሪላህ ከአላህ ውጭ ወዳሉ አምልኮ የሚጣራ የሆነው ማን ነው? ሸይጣን ነው ጣዖት የተባለው አሉ። ወቃለ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? ወልአንቢያኡ ኢኽወቱን ነቢያቶች በጠቅላላ ወንድማማቾች ናቸው አሉ። ወዲኑሁም ዋሂድ ሃይማኖታቸው ደግሞ አንድ ብቻ ነው አሉ። ግልጽ ነው አይደለ? አልሐዲስ ሙተፈቁን ዐለይህ ይህ ሐዲስ ኢማሙ ቡኻሪና ኢማሙ ሙስሊም ገጥመው ዘግበውታል ማለት ነው። እንግዲህ ነብያት ወንድማማቾች ናቸው የተባለው ከአንድ አባት ከአንድ እናት ተወልደው ሳይሆን ይዘውት የመጡት መልእክት በጠቅላላ አንድ መልእክት ነው። እሱ ምንድነው? በቃ አላህን በብቸኝነት ማምለክ ከሱ ውጭ ያሉትን በጠቅላላ መራቅ ማለት ነው። ተውሂድ የተባለው ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ እውነተኛ አምላክ የለም። እቺ መልእክት ምን አላት? ነፊና ኢስባት የሚባል አላት። ነፊ ማለት ውድቅ ማድረግ ማለት ነው። ከአላህ ውጭ በጠቅላላ የሚደረጉ አምልኮዎችን በጠቅላላ ውድቅ ማድረግ፣ አምልኮ በእውነተኝነት በሐቅ ለሚገባው አላህ ብቻ ደግሞ አምልኮ ምን ማድረግ? ማጽደቅ። ይሄ ደግሞ ምን ይባላል? ኢስባት ይባላል፣ ማረጋገጥ ማለት ነው። ነብያት ግን ሸሪዓቸው ሊለያይ ይችላል። ለምሳሌ
በአንዱ መልእክተኛ የተፈቀደው ነገር በሌላው መልእክተኛ ይለያያል ማለት ነው ወይንም ደግሞ ሊከለከል ይችላል ማለት ነው ይሄ ሸራኢ ይባላል ህግጋት ማለት ነው ህገ ደንቦች ማለት ነው አማ ተውሂድ የተፈጠርንበት ዓላማ ተውሂድ የተባለው ግን 124 ሺህ አላህ የላካቸው ነብያት በጠቅላላ اتفقوا عليه በቃ በዚህ በተውሂድ ጉዳይ ላይ ኢትፋቅ በቃ ስምምነት አላቸው አላህ የላካቸው በዚህ ጉዳይ ብቻ ነው ሰባተኛ ጥያቄ ما هو توحيد الرب እንግዲህ ተውሂድ እንደሚታወቀው በሶስት ይከፈላል ዑለማ አልእስላም ቁርአንና ሐዲስን በመከታተል ምን አግኝተዋል ማለት ነው ተውሂድ ሶስት ክፍሎች እንዳሉት ደርሰውበታል ማለት ነው በምን በተውሂድ الربوبية የአላህ ጌትነቱ ማለት ነው በጌትነቱ ብቸኛ ነው በአምላክነቱ ብቸኛ ነው ይሄ ሁለተኛው ነው በስምና በባህሪያቱ ደግሞ ብቸኛ ነው ለሱ መልካም ስምና ባህሪያት አሉት ይሄ ደግሞ ሶስተኛው ነው ስለዚህ ከነዚህ ምን ያዝን ማለት ነው ሶስቱን የተውሂድ ክፍሎች ያዝን ማለት ነው ما هو التوحيد الرب توحيد الربوبية ወይንም ደግሞ የአላህ ጌትነቱ ወይንም አላህ በብቸኛ ጌታ ነው ማለት ምን ማለት ነው ሰባተኛ መልስ ተውሂዱሁ በብቸኛ መሆኑ ነው بأفعاله በተግባራቶቹ በጠቅላላ ከልخلق በመፍጠሩ ብቸኛ ነው والتدبير ይህንን ዓለም በማስተናበሩ ብቸኛ ነው ረዳት የለውም وغيرهما የመሳሰሉትን قال الله تعالى الله سبحانه وتعالى ለዚህም ማስረጃ የሚሆነን አሉና ሸህ ጀሚል ዘይኑ ያላሁ سبحانه وتعالى ቃል ሊያመጡ ነው ምንም ይለውን الحمد لله رب العالمين የምትለዋ ሁሉን ለማለት ነው ምስጋና ሁሉ በጠቅላላ ይገባው ለማን ሊላህ ለአላሁ سبحانه وتعالى አላህ ደግሞ ማን ነው رب العالمين የዓለማቱ ጌታ የሆነው አላህ ስለዚህ እቺ الحمد لله رب العالمين ምንላት ቃል ቀላል ቃል አይደለችም ማለት ነው ማዕናዋ በጣም ከባድ ነው ትልቅ ነገር እንያዘችው ማለት ነው الحمد ምስጋና የተባለ በጠቅላላ ይገባው ለማን ሊላህ ብቸኛ ለሆነው ፈጣሪ አላሁ سبحانه وتعالى رب العالمين ጌታ የሆነው የማን የዓለሚን የዓለማቱ ጌታ የሆነው ዑለማ አልእስላም ምን ይላሉ ከአላህ ውጭ ያለው በጠቅላላ ዓለም ይባላል አሉ የአርሹ የኩርሲዩ የባህሩ የምድሩ በሰማያት ያሉት በምድር ያሉት የመላእክቱ የጂኑ የኢንሱ የእንስሳው አላሁ سبحانه وتعالى ከሱ ውጭ ያሉት ሁሉ ጌታቸው ነው ፈጣሪያቸው ነው ሕያው ያደረጋቸው እሱ ነው ሚገላቸው እሱ ነው መጨረሻም ላይ ብቻውን የሚቀረው ማን ነው አላሁ سبحانه وتعالى ነው እዚህ ጋር እንደው እንደ ቀልድ አንዲት ነገር እንጨምር እናቶች ደጋግመው ሲያወራት ይሰማል ይችን ወሬ ምንድነው አንድ ሴት ሀጃዋ ሞላላት ይላሉ ሀጃዋ ሞላላትና የሆነን ሸህ ሄዳ እንደው ነሸህ ምን ላድርግ እኔ በጣም የሚያስደስተኝ ነገር አግኝቻለሁ ስትል ምን አሏት ይባላል ያ ሸህ አልহামዱሊላህ በይ አሏት ምስጋና ሁሉ ለአላህ የተገባ ነው ለዓለማቱ ጌታ በይ ሲሏት አልተዋጠላትም እሷ በጣም ደስ ስላላት ምን ፈለገች ማለት ነው ሌላ የተሻለ ነገር ፈለገች አሁንም ደግሞ ሌላ ሸህ ጋር ሄደች አሉ እንደው በጣም ተስቻለሁ ለአላህ ምን ብዬ ላወድሰው አለች አሉ አሁንም ምን አሏት አልহামዱሊላህ ረቢል ዓለሚን በያሏት ምስጋና ሁሉ ይገባ ለዓለማት ጌታ ለሆነው ለአላህ በይ ሲሏት በቃ ወዲያም ወዲም አላለችም በቃ አልহামዱሊላህ ምን አደርጋለሁ እኔስ ራሱ ያሳነሰውን አለች አሉ እንግዲህ ዕውቀት በሸሪዓችን በጣም ትልቅ ቦታ ነው ያለው ማለት ነው ሁሉ ነገር ሊሰራ የሚገባው ምንድነው አላ በሲራ በዕውቀት እሷ አሁን የአልহামዱሊላህ ረቢል ዓለሚንን ትልቅነት ስለማታውቅ ራሱ ያሳነሰው ብላ እንዳነሰ ነገር ወሰደችው ረሱል ሰለላሁ ዐለይሂ ወሰለም ምን ስላሉ ከዱዓ ሁሉ በላጭ አልহামዱሊላህ ነው አሉ ከዱዓ ሁሉ በላጭ
ቀድሞ ማመስገን ምስጋና ሁሉ ለጌታ አላህ Subhanahu Wa Ta'ala ይገባው ብለህ የሱን ጸጋ አንተ ላይ የዋለውን ቀድመ መናዘዝህ ነው ሌላ ከመጠየቅህ በፊት ማለት ነው። ስለዚህ የአላህ Subhanahu Wa Ta'ala ጌትነት እንደ ማስረጃነት አየንበት ማለት ነው። አላህ የሁሉም ጌታ ነው በብቸኝነት። وقال صلى الله عليه وسلم رسول صلى الله عليه وسلم دمو من علو أنت رب السماوات والأرض أنت كو من الله سبحانه وتعالى مالتنا رب السماوات والأرض يسماياتنا يمدر جيتا كونا قالوت سلازي الله بجيتناتو بتشينيانو ميلون إيو ماسرج جاقينيان مالتنا رب ميلو كان بتشاون كمتا من يزال مالتنا جيتناتنا أملاكناتنا ميزال سمنتنيات إياكي ما هو توحيد الإلهي توحيد الألوهية يتبالو دمو الله بأملاكناتو بتشينيانو من لبت نبيات تقلال يتلاكولت علامة من دنو ميلون دمو سيبرار شاه منالو هو إفراده الله سبحانه وتعالى من التلنو بالعبادة بأملكو السن من التلنو منني مثل أملكوش مثالي لندردرنو كالدعاء قالو صلوتني مثل قالو والذبح قالو اردني مثل قالو والنذر قالو سلتني مثل قالو إنه يمساسلوت لمن بتشانو ميقبوت لعند الله سبحانه وتعالى بتشانا بتشانو ميقبوت مالتو. قال الله تعالى الله سبحانه وتعالى لاك يالو كف يالو الله اندي على وإلهكم إله واحد وإلهكم أملاكاتشو إله واحد عند أملاك كونو سلازي أملكو بتقل الله ميقبو لمانو لله سبحانه وتعالى نو مالتنا لا إله إلا هو كسو بكر بحق من ملك يليلا يهونو الرحمن الرحيم السكو الجق بتام أزانيو الجق بتام روح يهونو نو سلازي أملكو بتقلالا ميقبو كسو بكر بحق من ملك يليلا لهونو عند سنت عند أملاك الله بتشانو عند نوسو سلازي أملكو بتقلالا لسو لعندو لبتشنيو فتاري لبتشنيو نشي لبتشنيو هياو أدراجي بتشاون كاري لهونو لعند الله سبحانه وتعالى بتشانو. وقال صلى الله عليه وسلم نبي صلى الله عليه وسلم دمو شيخ جميل زينون قد يساچون قال دمو ما سجل يمطونو يمن يا رسول صلى الله عليه وسلم قال معاذ رضي الله عنه وليمن سيلكو ودرج مالتو يا نبي يمرو كيت نونا كتوحيد نونا توحيد ላልተስተካከለለት ሰው ምንም አይነት ስራ ስለማይጠቅመው ሰላትን ከመጥራቱ በፊት ወደ ዘካ ወደ መሳሰሉት የእስልምና ህግጋት ከመጥራቱ በፊት መጀመሪያ ልታስተካከል የሚገባው አሉና ምን አሉት فليكن አሉት ይሁን اول ما تدعوهم اليه እምትጠራቸው የመጀመሪያው ጥሪ ይሁን አሉት ሸሃደቱ ወደ ምስክርነት ቃል ነው አላ ኢላሃ ኢላላህ ካላህ በስተቀር በሐቅ የሚመለክ የለም የሚለው በሐቅ የሚመለክ እውነተኛ አምላክ የለም የሚለው እስኪያረጋግጡ ድረስ የመጀመሪያ ጥሪ ይሄ ይሁን አሉት ሙተፈቁን ዐለይህ ኢማሙ ቡኻሪና ኢማሙ ሙስሊም ዘግበውታል ይሄንን وفي رواية للبخاري إمام بخاري دمو بزقبوت إلى أن يوحدوا الله اللهم ببتشينت اسكامل كدرس تريه ودليلا أي كتل الزيلي بتشا تركيز أرقالوت سلازي عملكو أساسو سيستكاكل بتشانا بتشانو صلاة ميتاكمو صوم ميتاكمو صدقاء ميتاكمو زكاة ميتاكمو جهاد ميتاكمو አሉ የሚባሉ እስልምና ላይ ያሉ ተግባራት በተከላላ ቁርአን መቅራት ቁርአን ማሐፈዝ ዳዕዋ ማድረግ ሐጅ ማድረግ ዑምራ ማድረግ አለ የሚባል እስልምና አምልኮ ተከላላ የሚሰራው መቼ ነው ተውሂዱ ለተስተካከለለት ሰው ብቻና ብቻ ነው ተውሂድ የተባለው ጉዳይ በሽርክ ለፈረሰበት ሰውማ አይደለም አዲስ ያመጣው ስራው ተቀባይ ሊሆንለት ከዚህ በፊት ያለውን ስራውን ሁሉ
ገደል ነው የሚዶልበት ማለት ነው። ስለዚህ ዱዓቶች በጠቅላላ ሊጠነቀቁ ይገባቸዋል። ወደ አላህ መንገድ እንጣራለን የሚሉ ሰዎች በጠቅላላ አላህን ፈርተው ማንኛውም ዳኢ የተባለ በጠቅላላ አርስቱን ነብዮች ከጀመሩበት የነብያት ፈለግን በመከተል ከተውሂድ ማድረግ ግድ ይለዋል ማለት ነው። ዘጠነኛ ጥያቄ ما هو توحيد صفات الله واسمائه የአላሁ ሱብሓነሁ ወተዓላ ስሞችና ባህሪያት የሚባለው የተውሂድ ክፍል ምንድነው? መልስ هو ይህ ለአላሁ ሱብሓነሁ ወተዓላ በስምና በባህሪያቱ መነጠል ማለት ኢስባቱ ما وصف الله به نفسه في كتابه ማጽደቅ ነው ማረጋገጥ ነው ምንን ما وصف الله به نفسه الله سبحانه وتعالى ነፍሱን የገለጸበት የሆነውን ማጽደቅ ነው። ምን ላይ የገለጸበትን في كتابه በቁርአን ላይ ስለራሱ ነፍስ አላህ የተናገረውን ያጸደቀውን እኛ ምን ማድረግ ነው ማጽደቅ ነው። أو وصفه رسوله في أحاديث الصحيح ነብዩ ሰለላሁ ዐለይሂ ወሰለም በትክክለኛ ሰሂህ ሐዲሳቸው ላይ ደግሞ ስለ አላህ ሱብሓነሁ ወተዓላ የነገሩንን ምን ማድረግ ነው ማጽደቅ ነው። አለል ሐቂቃ በትክክለኛው በሐቂቃው ሳናጣመም ሳንጥል ውድቅ ሳናደርግ እንደመጣች መቀበል ነው። ኢማሙ አህመድ ምን እንዳሉት የአላህ ሱብሓነሁ ወተዓላ ስምና ባህሪያቶችን አስመልክቶ እንደመጡ እውነታውን ተቀብሎ ማሳለፍ ማለት ነው። ቢላ ተእዊሊን ትርጉሙን ሳንቀይር ትክክለኛው ትርጉም ተቀምጦለት ትርጉሙን ገልብጠን ወደ ሌላ ሳንወስድ ማለት ነው። ለምሳሌ አላሁ ሱብሓነሁ ወተዓላ አደም አለይሂ ሰላምን በሁለት እጆቼ የፈጠርኩት እያለ እጆች እንዳሉት እየተናገረ ከኛ የሚጠበቅ ምንድነው? አላሁ ሱብሓነሁ ወተዓላ እጆች አሉት። ምን ሳናደርግ የፍጡራንን እጅ ይመስላል ሳንል ለሱ ግን አለኝ ያለውን እጅ እኛ ምን እንለታለን? እጅ አለው ብለን እናልፋለን። የጥመት ሰዎች ግን መንገድ የሳቱ ሰዎች ምን ሲያደርጉ ይታያሉ? በእጆቼ የሚለውን አይ በኃይሌ ለማለት ነው የፈለገበት ብለው ትርጉሙ ምን ያደርጉታል? ይጠመዝዙታል ያለ ቦታው ማለት ነው። ስለዚህ ተእዊል ማለት ያለ ቦታው በመተርጎም ማለት ነው። ወላ ተፍዊድን ትርጉሙ አይታወቅም ደግሞ ሳንል ትርጉሙ የሚታወቅ ነገር ነው። አላህ ከአርሽ በላይ ሆነ ሲባል ይታወቃል። በቃ ከአርሽ በላይ መሆኑ ማለት ነው። ሼኽ አልኢስላም ኢብኑ ተይሚያ ረሂመሁላህ ምን ይላል? ከቢድዓ ሰዎች ሁሉ መጥፎዎቹ ማለት የአላሁ ሱብሓነሁ ወተዓላ ስምና ባህሪያትን አስመልክቶ ተፍዊድ ያለባቸው ናቸው፣ ወይንም ደግሞ ትርጉሙ አይታወቅም የሚሉ ናቸው። የሚያስይዘው ምን ስለሆነ ነው ይሄንን የተባለበት ምክንያት? ረሱል ሰለላሁ ዐለይሂ ወሰለም ይሄ ቁርአን ሲወርድባቸው ሳይገባቸው ነበር እንዴ ሲያነቡትም ሆነ ለሷሃባዎቻቸው ሲያስረዱ የነበረው? ትርጉሙ እኮ የሚታወቅ ነገር ስለሆነ ነው አይደል? በአረብኛ የወረደ ነው። አረቦቹ በደንብ ተረድተውታል። እነዛ ታማኝ ሷሃባዎች ደግሞ ከረሱል ሰለላሁ ዐለይሂ ወሰለም የያዙትን ለኛ አስተላልፈዋል ማለት ነው። በዚሁ መናገር የምፈልገው በዘመናችን ያለው ኢኽዋኑል ሙስሊሚን የሚባለው የጥመት ቡድን ግብጽ ውስጥ የተመሰረተው መስራቹ ሐሰን አልበና የሚባለው ሰው እምነቱ ምን ነበረ? የአላህን ስምና ባህሪያትን በተመለከተ ይህንን ጥመት ነበር የሚያምነው ማለት ነው። ተፍዊድ በማድረግ ስምና ባህሪያቱን ትርጉማቸው አይታወቅም ይላል ማለት ነው። ስለዚህ ከዚህ ጀማዓም ሆነ ከነዚህ ሰዎች ከሐሰን አልበና ንግግር ሆነ ከሱ መጽሐፍትና ጥመት ኡማው ጠቅላላ ነፍሱን ሊያድን ይገባዋል ማለት ነው። ለኛ መልካም አራያ ተደርገው የተቀመጡ ነብዩ ሰለላሁ ዐለይሂ ወሰለም ሷሃባዎቻቸውና የነሱን መልእክት እስከ የውመል ቂያማ ድረስ የተከተሉትን ሰዎች እንጂ እንደዚህ በአላሁ ሱብሓነሁ ወተዓላ ስምና ባህሪያት ምንም ያደርጉትን አይደለም የሚዘላብዱትን አይደለም ማለት ነው። ወላ ተምሲልን ሳናመሳሰል የአላሁ ሱብሓነሁ ወተዓላን ስምና ባህሪያት ስናጸድቅ ይሄን ይመስላል ደግሞ ሳንል፣ ወላ ተዕጢልን ልክ እንደዚሁ ደግሞ ስምና ባህሪያቱ ምን ሳናደርግ ውድቅ ሳናደርግ ማለት ነው። ለምሳሌ ከሊስቲዋ አላሁ ሱብሓነሁ ወተዓላ ከአርሹ በላይ ነው የሚለውን በቃ ከአርሹ በላይ ነው ብለን እኛም መቀበል እንጂ አይ ከአርሹ በላይ ነው ካል ከፍጡር
ከፍጡራን ጋር ይመሳሰልብናልና ብሎ ስሙን ውድቅ ማድረግ እንደገና ደግሞ ከአርሽ በላይ ነው ስንል እንዲሆኖ ብሎ ያላዩትን ነገር ማመሳሰልም አይገባም። ትርጉሙ አይታወቅም ብለን ደግሞ ልንዘል አይገባም። እንደገና ደግሞ ትርጉሙ እየታወቀ ከአርሽ በላይ መሆን ማለት ምን ማለት እንደሆነ እየታወቀ ያንን ደግሞ አጣሙ መፈሰርም አይገባም። ወንዙል አላህ ሱብሓነሁ ወተዓላ የሊቱ የመጨረሻ ክፍል ሲደርስ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ አንደኛ ክፍል ሲቀርብ ዱንያ ስለዚህ እኛ ምን እንላለን? ይወርዳል እንላለን ማለት ነው። በምን አይነት መንገድ ስንባልስ ልክ ነው ለሱ በመካከለ ማለት ነው። የሱ መልክ እንላለን የመሳሰሉትን ሚማ የሊቁ ቢከማሊሂ ለሙሉነቱ ተገቢ የሆኑ ባህሪዎችን ምን እናደርጋለን? በቃኛ ምን እናደርጋለን ማለት ነው። ቃል አላሁ ተዓላ የላቀው ከፍ ያለው አላሁ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ለሱ ለማን አላሁ ሱብሓነሁ ወተዓላ አምሳያ የሚባል የለውም የለውም። ወሁወ ሰሚዑል በሲር ሰሚም ነው ተመልካችም ነው አላሁ ሱብሓነሁ ወተዓላ ማለት ነው። ከዚህ ምን ያዝ ለሱ መስማት ማየት እና የተቀሩትን ባህሪያቶቹና ስሞቹን በጠቅላላ እናጸድቃለን። ምን ሳናደርግ አምሳያ የለውም ብለን ከማንኛውም ፍጡር ጋር ሳናመሳሰል ምን እናደርጋለን? እኛም እንደዚሁ እናጸድቃለን ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? የንዚሉ ላሁ ፊ ኩሊ ለይለቲን ኢላ ሰማኢ ዱንያ አላሁ ሱብሓነሁ ወተዓላ በእያንዳንዱ የሌሊት ክፍል ወደ ቅርቢቱ ሰማይ ይወርዳል። ረዋሁ ሙስሊም ኢማሙ ሙስሊም ዘግበውታል። የንዚሉ ኑዙለን ማብራሪያ ሊያደርጉ ነው ማን? ሼህ ሙሐመድ ጀሚል ዘይኑ የንዚሉ ይወርዳል፣ ኑዙለን መውረድን የሊቁ ቢጀላሊሂ ለልቅናው ተገቢ በሆነ መልኩ ይወርዳል። እኛ ይሄን ይመስላል አንልም፣ አይወርድምም አንልም፣ እናጸድቃለን። ላ ዩሽቢሁ አሐደን ምንንም አንድንም አይመስልም፣ ሚን መኽሉቃቲሂ ከፍጡራኖቹ አንድንም አይመስልም ብለን እኛ እናጸድቃለን ማለት ነው። ለልቅናው መልኩ ይወርዳል አላሁ ሱብሓነሁ ወተዓላ ብለን ማለት ነው። አስረኛ ጥያቄ አይነላህ አላሁ ሱብሓነሁ ወተዓላ የት ነው ያለው? እንግዲህ አንዳንድ የቢድዓ ወይንም የስሜት ተከታዮች ይሄ ጥያቄ ራሱ አይጠየቅም ይላሉ። አላህ የት ነው ያለው ተብሎ አይጠየቅም ይላሉ። ኢማሙ ሙስሊም ሰሒሐቸው ላይ በዘገቡት ላይ ረሱል ሰለላሁ ዐለይሂ ወሰለም ያቺን ባሪያ ሴት አይነላህ አላህ የት ነው ብለው ልክ ይኸው አሁን እኛ እንደምንጠይቀው እሳቸው ምን አድርገዋል? ጠይቀዋል ማለት ነው። ስለዚህ የሚጠይቅ ጥያቄ ነው። ከእምነት ክፍሎች ውስጥም ስለሆነ ነው እኛም ከእምነት ኪታቦች ውስጥ ይዘን ምናወራው ማለት ነው። አላህ የት ነው? መልስ አላሁ ፈውቀል አርሽ አለ ሰማ አላሁ ሱብሓነሁ ወተዓላ ከአርሽ በላይ ነው፣ ከሰማያት በላይ ነው። ቃለ ተዓላ አላሁ ሱብሓነሁ ወተዓላ እንዲህ ይላል አርረሕማኑ አለል አርሽ እስተዋ አርረሕማን አዛኙ አላህ አለል አርሽ እስተዋ ከአርሹ በላይ ከፍ አለ የበላይ ሆነ። አይ ማብራሪያ ሊያመጡ ነው። አለ ወርተፋ ከፍ አለ የበላይ ሆነ። እቺን ቃል ከየት አመጣናት? አህለ ሱና ወልጀማዓ አሰለፊዩን አላህ ባሉበት ይጠብቃቸው የሞቱትንም ይዘንላቸው አንድም ቦታ ላይ ያለ ማስረጃ በእስልምና ጉዳይ ላይ አይቀባጥሩም። በማስረጃ ላይ የቆሙ ሰዎች ናቸው። ከማ ጃአ ፊል ቡኻሪ ሼህ መሐመድ ጀሚል ዘይኑ ራሱ ከማን ይዘው ሊያወሩ ነው? ኢማሙ ቡኻሪ አልሙሐዲስ ሰሒሐቸው ላይ ከማን ይዘው አቅርበውልናል? ኢማሙ ቡኻሪ አቡል አሊያ ከተባለ ታቢዒ ይቺን ትርጉም
አስፍረውልናል ማለት ነው። ስለዚህ እኛ ከየት ሄደን ወሰድ? ከምንጩ ወሰድን ማለት ነው። አላ ወርተፋ አላሁ ስብሓነሁ ወተዓላ ከፍ አለ የበላይ ሆነ። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ አሉ ኢነላሃ አላሁ ስብሓነሁ ወተዓላ ከተበ ኪታበን ለውሀል ማሕፉዝም ማለት ነው። ፈሁወ ዒንደሁ ያ ደግሞ ኪታብ ለውሀል ማሕፉዝ ማን ጋር ነው ያለው? ፈሁወ ዒንደሁ አላህ ዘንድ ነው ያለው። ፈውቀል ዐርሽ ከዐርሽ በላይ ነው ያለው። ስለዚህ ይሄ ራሱ ምን ሆነን ማስረጃ ሆነን የተመዘገበው መጽሐፍ የት ነው ያለው? አላህ ዘንድ ነው። እንዴት አወቀን እሱን? ፈሁወ ዒንደሁ እሱ ዘንድ ነው። ማን? አላህ ዘንድ። የት? ፈውቀል ዐርሽ ከዐርሽ በላይ ነው። ስለዚህ አላሁ ስብሓነሁ ወተዓላ ከዐርሽ በላይ ነው ማለት ነው። ሙተፈቁን ዐለይህ ኢማሙ ቡኻሪና ሙስሊም ዘግበውታል። 11ኛ ጥያቄ ሀሊላሁ መዓና አላሁ ስብሓነሁ ወተዓላ ከእኛ ጋር ነውን? መልስ አላሁ መዓና አላህ ከእኛ ጋር ነው። በምኑ? ቢሰምዒሂ በመስማቱ፣ ወሩእየቲሂ በማየቱ፣ ወኢልሚሂ በእውቀቱ። ምክንያቱም ምን አለን 10ኛው ጥያቄ ላይ አላሁ ስብሓነሁ ወተዓላ ከፍጡራኑ ሁሉ በላይ ተነጥሎ ከዐርሽ በላይ ነው ካል እንደገና ደግሞ መልሰን ምን አላህ ከኛ ጋር ነው ወይ ብለን ደግሞ ስንጠይቅ አዎ በምንነቱ ነው ከኛ ጋር? በዛቱ ከፍጡራኑ ሁሉ በላይ ተነጥሎ ከዐርሽ በላይ ሲሆን በመስማቱ፣ በማየቱ፣ በእውቀቱ ግን ከኛ ጋር ነው። ቃለ ተዓላ አላሁ ስብሓነሁ ወተዓላ እንዳለው ማለት ነው። ቃለ ላ ተኻፋ ኢነኒ መዐኩማ አስመዑ ወአራ። ሙሳና ሀሩንን ነው ምን ያላቸው? ቃለ ላ ተኻፋ አትፍሩ አላቸው። ኢነኒ እኔ አላቸው አላሁ ስብሓነሁ ወተዓላ መዐኩማ ከእናንተ ጋር ነኝ። አስመዑ በምኔ ነው ከእናንተ ጋር የሆንኩት? አስመዑ እሰማለሁ፣ ወአራ እመለከታለሁ። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ አሉ ኢነኩም እናንተ ሷሃባዎቻቸውን ነው እንግዲህ እያስተማሩ ነው። ተድኡነ የምትጣሩት የምትጠሩት የምትለምኑት አሉ ሰሚዐን የሚሰማ ነው፣ ቀሪበን ቅርብ የሆነ ነው፣ ወሁወ መዐኩም ከእናንተ ጋር የሆነ ነው። በምኑ? በመስማቱና በቅርብነቱ ማለት ነው። እዚህ ጋር መእያ አብሮ መሆን ሁለት አይነት ነው፣ ኻስና አም የሚባል። ኻስ የሚባለው ልክ አላሁ ስብሓነሁ ወተዓላ አቡበክርና ነቢዩ ሰለላሁ ዐለይሂ ወሰለምን ዋሻ ውስጥ እንደረዳቸው፣ አማኞችን እንደሚረዳቸው፣ ሙሳና ሀሩንን እንደረዳቸው። ይሄ ምንድን ነው? ኻስ በቃ ልዩ የሆነ። ሁለተኛውስ አም ሁሉንም ያጠቃለለስ? መስማቱ፣ ማየቱ ሁሉንም ፍጡራን ነው። 12ኛ ጥያቄ ማሂየ ፋኢደቱ ተውሂድ የተውሂድ ጠቀሜታው ምንድን ነው? ፋኢደቱ ተውሂድ የተውሂድ ጥቅሙማ ሂየል አምኑ ፊል አኺራ አኺራ ላይ ምን መሆን ነው? ሰላምን ማግኘት ነው ጥቅሙ ማለት ነው። ሚነል አዛብ ከአሳማሚው እሳት ሰላምን ማግኘት፣ ነፃ መጠበቅ። ኢብራሂም ዓለይሂ ሰላም ምን ስላለ? ወላ ቱህዚኒ የውመ ዩብዓቱን አለ። አላሁ አክበር ሁወ ቁድወቱና። አቢና ኢብራሂም አባታችን ኢብራሂም ዓለይሂ ሰላም ምን አለ? አላህን እየለመነ ነው እንግዲህ። ወላ ቱህዚኒ አለ፣ አታዋርደኝ አለ። የውመ ዩብዓቱን በሚቀሰቀሱበት ቀን እንዳታዋርደኝ ብሎ ማንን ለመነ? ጌታ አላሁ ስብሓነሁ ወተዓላ ለመነ። በጣም ከባድ ቀን ነው ያ ቀን። በዛ ቀን ሰላም መሆን የፈለገ ሰው ተውሂዱን አስተካክሎ መሄድ አለበት። ያን ቀን ማንም ነጃ የማይሆንበት ቀን የተባለለትን ያን ቀን ምን ማድረግ? ሰላም መሆን የፈለገ ሰው ወልሂዳየቱ ፊ ዱንያ በዱንያ ደግሞ መመራትን የፈለገ ሰው ወተክፊሩ ዙኑቢ ወንጀልን ደግሞ ያስምራል። ምን? ይሄ ተውሂድ ማለት ነው። ምን አገኘንበት? አኼራ ላይ ሰላም መሆን፣ ከእሳት መጠበቅ፣ ከአላህ ቁጣ መጠበቅ፣ በምድር ላይ መመራት፣ ወንጀልን ደግሞ መማር። ቃለ ተዓላ የላቀ አላሁ ስብሓነሁ ወተዓላ እንዲህ አለ አለዚነ አመኑ እነዚያ ያመኑት አለ ወለም የልቢሱ ኢማነሁም እምነቶቻቸውን እማይደባልቁ የሆነ
ቢዙልሚን በበደል በሽርክ እምነቶቻቸውን የማይደባልቁ የሆኑት ኡላኢከ ለሁሙል አምን ለነሱ እኮ ሰላም አለላቸው፣ በቃ ዋስትና አለላቸው ፊል አኺራ ማለት ነው አኺራ ላይ ወሁም ሙህተዱን እነሱ ደግሞ የተመሩ ናቸው አለ። የት በዚች ምድር ላይ ከጥመት የተመሩ ናቸው ማለት ነው። ልክ እንደዚህ የተውሂድ ባለቤቶች በዱንያ ላይ እንደሚመሩ ቃል ተገብቶላቸዋል። በአኺራ ላይ ደግሞ ምንድነው ዋስትናው? ከዛ ካሰማሚው እሳት ሰላም ይሆናሉ ማለት ነው። ቢዙልሚን አሉ በዙልም የተባለው በበደል የተባለው አይ ቢሽርኪን በማጋራት እምነቱን በሽርክ ያልቀላቀለ የሆነ ሰው ይሄን ያገኛል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? ሐቁል ዒባዲ የባሪያዎች መብት አለላህ በአላህ ላይ ያላቸው የባሪያዎች መብት አላ ዩዐዚበ ላይቀጣ ነው መን ላ ዩሽሪኩ ቢሂ ሸይአ በሱ ላይ አንድንም ይሁን ማንንም ይሁን ምንንም ያላጋራበትን አላሁ ሱብሓነሁ ወተዓላ ላይቀጣ ነው። እንግዲህ ይህን ይመስላል የአላህ ባሪያዎች የዛሬው ትምህርት። አላሁ ሱብሓነሁ ወተዓላ በሰማነው እምንጠቀም ያድርገን፣ እውቀትን ይጨምርልን። አላሁ ሱብሓነሁ ወተዓላ በእስልምና መንገድ ኖረው በዚህ በተከበረው የነቢያት ሁሉ መንገድ በሆነው በተውሂድ መንገድ የሚሞቱ ሰዎች ያድርገን። ረበና ተቀበል ሚና ኢነከ አንተ ሰሚዑ ልዓሊም ወቱብ ዓለይና ኢነከ አንተ ተዋቡ ረሒም اللهم اجعلنا في عبادك المخلصين اللهم اجعلنا في عبادك المخلصين اللهم اجعلنا في عبادك المخلصين وصلى اللهم على نبينا محمد وعلى آله وصحبه وسلم. بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين اللهم صل وسلم وبارك على نبينا محمد وعلى آله